በእግዚአብሔር አታሳልፍ። እንደዚህ የለመንኩ ልታሳልፍ ነው። ይሄን ቪዲዮን አይተን እንመለሳለን። እስከዛ ግን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ከዚህ ቪዲዮ በኋላ የምነግራችሁ አንድ ከባድ ነገር አለ። ቪዲዮን አይተን እንመለስ። ባለፈው እስራኤል ሀገር የሄድኩ ጊዜ ከጎበኘኋቸው ቦታዎች መካከል አንደኛው ጌታችን ኢየሱስ ክርስቶስን የወለደች የቅድስት ድንግል ማርያም መቃብር ነው። ሄጄ በቦታው አይቼውን የመጣሁት አንተ እዚህ ጋር ነው መቃብሩ ብሎ አሳዩኝ። ሲወጣ ቪዲዮ ላይ ወጣውና መቃብሩን አይቼ እየወጣው ነው። የኢየሱስ ግን ባዶ ነው አልኩ። ተረበሸ ህዝብ። እኔ ምን ላድርግ? አይኔ አየ። እንግዲህ ምን ታደርገዋለህ? የኢየሱስን ገብቼ አይቻለሁ። ምንም የለውም፣ ድንጋይ ነው፣ ባዶ ነው። የለም ተነስቷል፣ ያድናል። እምመሰክርለት ከሙታን በኩሮሎ ስለተነሳ። ሁላችሁም እንደሰማችሁት ነውና ይህ ወንድማችን አገልጋይ ባለፈው እስራኤል ሀገር ይጄ ነበር። እዛ ያለው ሰዎች የሆነ ቦታ ወሰዱኝ። የት ነው ሲባል የኢየሱስ ክርስቶስ እናት ወደ ሆነችው ወደ ቅድስት ድንግል ማርያም መቃብር ቦታ አሳዩኝ። እዚህ ነው ተቀበረችው ብሎ አሳዩኝ አለ። ነገር ግን የክርስቶስን ሲመለከት ኢየሱስ በመቃብር ውስጥ የለም፣ የክርስቶስ መቃብር ግን ባዶ ነው አለ። አንድ ነገር ልንገራችሁ። አው የሞተው ሞትን ድል አድርጎ የተነሳው አሁን በአብ ቀኝ ያለው ኢየሱስ ብቻውን ይመጣል። ኢየሱስ ብቻውን ይመጣል ማለት ደግሞ ሌላ አይመጣም ማለት አይደለም። ነገር ግን የእግዚአብሔር ቃል እንደዚህ ይላል። ኢየሱስ ራሱ በቃሉ በማቴዎስ ወንጌል ሲናገር ከዛ በኋላ የሰው ልጅ በታላቅ ክብር ይመጣል አለ እንጂ ይመጣሉ አይልም። ጳውሎስ ይመጣል፣ ማርቆስ ይመጣል፣ ሉቃስ ይመጣል፣ ዮሐንስ ይመጣል የሚባል ነገር የለም። በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ይመጣሉ የሚል የለም። አሉ፣ እነርሱም አጃቢዎች ናቸው። ሙሽራው ግን ኢየሱስ ነው። በዚህ ቃል ካላፈራችሁና ካልፈራችሁ ኮመንት ውስጥ ገብታችሁ አሁን ኢየሱስ ይመጣል ብላችሁ ጻፉ። አው ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ሻሎም። ኮፒ ሊንክ ሼር አድርጉ። አመሰግናለሁ።